አባትሽ ማን ነው ሲባል ማን ነው ወደ አእምሮሽ የሚመጣው? ያ በቀለ ነው ያለችው። ነገራሽ ነበረ። ስለዚህ አሁን አንቺ አባቴ ነው ብለሽ ተቀበለሽ የኖርሽው በቀለ ወደ ጻድቅ የምትጠሪው በበቀለ መታወቂያው እውነት? እሺ በቀለ እናታው የምጠራው በቀለ ወደ ጻድቅ ነው። ከዛን ከብዙ ካደኩ በኋላ አባቴን ምናምን ቢጀሰን ይጀረዛ ብሎ አባረረ። ማን ያባረረሽ? አባቴ ራሱ። እሺ በቃ ሰው ይሄ ነው አባትሽ ምናምን ስባል አንተ አባቴን አይደል ዞሮ ወደዛ ብሎ አባረረ። ከዛም በኋላ ብዙ ቆየሁ። ከዛም በኋላ ማለት ነው ብዙ ከቆየም በኋላ እንትን ስንል እዚህ ከመጣሁም በኋላ ፖል እሱ ቤት አለ የማብራት ፖል። እሺ የሁሉም ያካባቢ ፖል አለ። ከዛን ፖሉን ማብራት እንዲሰሩ ሲመጡ እሱ በረንዳ ላይ ሆኖ ጸሎት እያደረገ ነበረ። ጸሎት እያደረገ ያለ አንተ ንስሓ ገባ ልጅህን ክደህ እንትን ብትል እንዳታስገድኝ ዞር በይ ብሎ አባረረ። እሺ እሱ ማለት ነው። ለምን ትክደኛለህ ስትይው? ንስሓ ገባ ስለው ንስሓ ገባ ልጅህን እንትን ብለህ ልጅህን ክደህ ንስሓ ገባ ልቁንስ ብዬሽ እንትን ስል ዞር በይ እንዳታስገድኝ አለ። ከግቢው ወጣሁ። እኔ መሰላል ሰጥ ነው የገባሁት። አጋጣሚ በረንዳ ላይ ሆኖ ጸሎት ሲያደርግ ነው ይሄን ያልኩት። ከዛ በኋላ ዞር ወደዛ ብሎ አባረረኝ። ደግሞ እርግጠኛ ነኝ ውስጥ የራሴ ግል ሀሳቤ ነው። ተናግሯል፣ ተናዟል። ልጆቹ ደብቆት ሊሆን ይችላል። እነሱ ራሳቸው ልባቸው መቃል መልክም ማንም እሱን የሚመስል የለም። እኔ ነኝ ያ ተደብቆ የሚወለድ ልጅ ያጋልጣል ይባላል ብዙ ጊዜ። ተደብቆ የሚወለድ ልጅ ያጋልጣል። እሱን ነው የምመስለው። በድህነቴ እነሱ ይንቁኛል፣ ለማየትም ያስጠላቸዋል። እህት ወንድሞቼ ማለት ነው። ሳይኝ ራሱ በጣም ይገላምጡኛል። ምን ብዬ ንገር በቃ ትንሽ ይሄ ውጭ ያለው ልጅ በላይ ነው የሚባል አለ። እሱ ሊረዳኝ እንትን ብሎ ደብዳቤ ሰጥቼ ነበረ። ደብዳቤ ውጭ ሄዶ አንብቦት ቶሎ አረጋግጠህ ላክልኝ አለ ወንድምየውን ሲለው፣ ከዛ ወንድምየው እኔ ጋር መጣና ይፈልግሻለሁ ብሎ ወንድሜ ማለት ነው ይፈልግሻለሁ ብሎ ወሰደኝ። ካፌ ነበረው ወሰደኝና ነይ በላይነህ ብር ልኮልሻል ህይወትሽን ቀይረው ብሎ ምናምን ብሎ ሲሰጠኝ 2000 ብር ሰጠኝ። ሚስጥር ነው ለማንም እንዳታወራ አለኝ። እኔማ ለሰምሬ አናገራለሁ እንጂ ለሌላ ሰው አልነገርም፣ ቃል እገባልሃለሁ። ሰምሬ በነገራችን ላይ ደጋግማ ታነሳታለች እና ሰፈር ውስጥ የወይዘሮ አልማዝ ስም ስምረት ስለሆነ ነው በዛ ስለምትጠራ ነው። እና በሁለቱም ስምረትም አልማዝም እያልሽ መቀጠል ትችላለች። እንደዚህ መች ቀጥይ። ከዛም በኋላ እሺ ምን አለ መጣ። ከዛን ወዲህ ሳያኝ ራሱ በቃ እኔን ለማየት እኔ ሳይ በቃ ይናደዳሉ። እንደው ድህነቱ እንዳለ ሆነው መጎሳቆሉ እንዳለ ሆነው ንብረት ትወርስብናለች፣ ትጋራናለች የሚል ስጋት አለ ብለሽ ታስቢያለሽ? እነሱ ጋር በደንብ ይኖራል። ስላለ የሚጠሉኝ። አባትሽ ንብረት አላቸው እንዴ? ያው ቤት ነው ያለው። ሌላ ምን አለው? ቤት ነው ያላቸው። አንድ ቤት ነው ያላቸው። ስለዚህ ይሄ ቤት በማን ስም ነው ያለው? ታውቂያለሽ በማን ስም እንደሆነ? የእሱ ስም ነው፣ በቀለ ወልደ ጻድቅ። በእሳቸው ስም ነው ያለው። ስለዚህ እቺ ቤት ትጋራናለች ወይም ትካፈለናለች ከሚል ስጋት ነው ወይስ እንደው አባታችን ከውጭ ወለደ የሚለው ደስ አይልም አይደለ እንዴ? ስሙ እኮ ደስ አይልም፣ ስያሜው ደስ አይልም። መቼም አባታችን ከውጭ ወልዷል የሚለው ነገር ኩራት አይደለም አይደለም፣ ደስ አይልም። ማህበረሰቡ የሚቀበለው ነገር ስላልሆነ ማለት ነው። ስለዚህ እንደው በዛ ስሜት አንቺን ጠልተው ሳይሆን ለስማቸውና ለክብራቸው አዘው እንዳይሆን ምን ይመስልሻል? እኔ እነሱ እንደመሰላቸው እኔ በበኩሌ የራሴ የግል ሀሳብ ነው። የአዳም ፍጡር ነን፣ ሁላችንም ነው የአዳም ፍጡር ነን። እውነት ነው። የድሃ ቢሆንም እነሱ ሀብታም ቢሆኑ እግዚአብሔር ሰጭም ነሽም ነው። የነሳውን ይነጥቃል፣ የነሳውን ደግሞ ይሰጣል። እግዚአብሔር የሚሳነው ነገር የለም። እነሱ በዛ በአንጻር ሊሆን ይችላል በሀብታቸው እንዴት እንጂ ድሃ ምናምን ብሎ ነው እንትን ያሉት። ምንም አታመጣም ብሎ ነው እንትን ያሉት።
ጠይቀሻቸው ነበር? እንደው ሽምግልና ልከሽ ሽማግሌ ልከሽ ሰው ልከሽ እባካችሁ ወንድሞቼ እህቶቼ እባካችሁን እኔ እህታችሁ ነኝ ብለሻቸው ታውቂያለሽ? ዲኤንኤ መርመር ነው የምትይው። ለምንድን ነው ዲኤንኤ መርመር የምትይው? እንደው ሽማግሌዎችን ልከሽ አካባቢ ላይ የሚያውቅ ሰው ልከሽ ወንድሞች እህቶች፣ ምክንያቱም ዲኤንኤ ፍቅር ሊሰጠን አይችልም። ወንድም እህት የሚለውን ከመለየት የዘለለ ሊሰጠን የሚችለው ነገር የለም። ግን ተግባብታችሁ ቁጭ ብላችሁ ብትመካከሩ ወንድማዊና እህታዊ ፍቅር ሊመጣ አይችልም ወይ? እሱ ሞክረሽ ታውቂያለሽ? እነሱ ለማስጠጋት አይፈልጉም። አንቺን ማስጠጋት አይፈልጉም። እንኳን ለማስጠጋት ለአይንም ነው የሚጠሉ፣ ለአይንም ነው የሚጠሉ። እናትሽ ሄዳ አላናገረቻቸውም? አባትሽን በህይወት እያሉ አባትሽ አላናገረቻቸው። ያው ባለትዳር እንደሆነች አጎቴ ቃል ስለገባላት በሱ መሰረት ነው ሄደችው። እሷ በቃ እድሜ ልካቸውን በህይወት የሉ መሰለኝ። እናትሽ መቼ ነው ያረፉት? እናቴ በ80 ቀን ነው። እሱ አባቴ ደግሞ ሞተ። እናትሽ በሞቱ በ80 ቀናቸው? እውነት? አባትሽ መቼ ነው የሞቱት? አባቴ በ27 ነው የተቀበረው። በቅርቡ የዛሬ ወር አካባቢ ወሩ አለፈ አይደለ? በ27 አሁን ሐምሌ አሁን በጣም በቅርብ ማለት ነው። ስለዚህ እናትሽ የዛሬ 3 ወር አካባቢ ነው የሞቱት ማለት ነው። 3 ወር 4 ወር ገና አሁን በቅርብ ነው እናትሽ ያረፉት። እሷ በ23 80 ነበረ፣ እሱ ደግሞ በ27 ተቀበረ። እናትሽ መሞታቸውን አባትሽ ሰምተው ነበረ? የእናትሽን መሞት ሲጀመር አባቴ ትንሽ ያሟል። ምንድን ነው የሚያማቸው? ጤና መጓደል ነበረ። ጤና መጓደል አለበት። ስለዚህ ይህን ነገር እንደው በስተርጅናቸው ላይ ሄዳችሁ የማነጋገር ችግሩን የመፍታት ከአባትሽ ጋር የመደራደር ነገር አልነበረም ማለት ነው? ምንም የለም፣ አልነበረም። ወንድሞችም ለማስተካከል አልሞከሩም። ትንሽ በላይ ነው የሚባለው ይሻላል። በላይ ነው ሞክሯል። አሁን እናቴ ስትሞት ደግሞ አንዱ ወንድሜ ትልቁ ማለት ነው እንትን ነፍሳቸውን ይማር ብሎ ለ5,000 ብር ላከልኝ። አካውንት ላይ ደወልና ሲደውል ማለበል ምናምን ስለው አታውቂኝም እንዳለ አለኝ። አላውቅህም ምናምን ኤልያስን አውቃለሁ። ከዛም በቃ ወንድሜ መሆኑን አወቅኩና አካውንት ላኪልኝ አለ። ከዛን አካውንት ላኩላትና 5,000 ብር ላከልኝ። እሱ እዚህ ያለው ማለት ነው ሊያግዝሽ ፈልጎ የዝን ነው እንጂ ሊያግዝሻው ያው የእናትሽን አባቴ ሰዓት ማለት ነው የዝን እንደዝን ማለት ነው 5,000 ብር አካውንት ላኪልኝ ሲለኝ እሺ ብዬ ላኩለት። ከዛን 5,000 ብር ላከልኝ። አሁን ወንድሞችሽ እንግዲህ ይህንን የዲኤንኤ ምርመራ እናድርግ ከተባለ መጀመሪያ ወንድሞችሽ ፈቃደኛ መሆን አለባቸው። በዚህ በዲኤንኤ ምርመራ ላይ ፈቃደኛ መሆን አለባቸው። ፈቃደኛ የሚሆኑ ከሆነ በጣም ደስ ይላል። ካልሆነ ያው ወደ ፍርድ ቤት ሄደን ፍርድ ቤት የሚወስነውን የውሳኔ ተከትለን ነው የዲኤንኤ ምርመራ የምናደርገው። አሁን 2 ስጋት አለኝ። የዲኤንኤ ምርመራው ከማን ጋር እንዲካሄድ ነው አንቺ የምትፈልጊው? እኔ ከእንዳለ ጋር ከወንድሞች ጋራ ከወንድምሽ ከአንዱ ጋራ የዲኤንኤ ምርመራ እንዲካሄድ ትፈልጊያለሽ? ከወንድምሽ ጋራ የተረጋገጠ ወንድም ነው እሱ የአባትሽ ልጅ መሆኑን እርግጠኛ ነሽ? አዎ ከሱ ጋር እመሳሰላለሁ። አንቺ እና እሱ ትመሳሰላላችሁ። እንግዲህ አካሄዱ ሊሆን የሚችለው ምንድን ነው? የህግ ሰዎች በጣም አግዞኝ ተሳስቼ ከሆነ ታረማለሁ። ግን አካሄዱ እሷ ወንድሞቿ ፈቃደኞች ሆነው ወይም ወንድሞቼ ናቸው ብላ አምና በፍርድ ቤት የሚሄድና ከወንድሞቿ ጋር የዲኤንኤ ምርመራ የማድረግ መብት አላት። ካልሆነ ግን ፍርድ ቤት ምክንያቱም ያላት ዶክመንት የሰውና የሰነድ ማስረጃ ተጠናክሮ ግን ወደ ፍርድ ቤት ከሄደ ከአባቴ አስክሬን ላይ ዲኤንኤ ይመርመርልኝ የማለት መብት አላት። አባቴ እነሱ ወንድሞቼ ባይሆኑስ፣ ከሌላ የተወለዱ ቢሆኑስ፣ የእሱ ልጅ ባይሆኑስ ብላ የምትጠራጠርና ስጋት የሚገባት ከሆነ ጥርጣሬ ካላት በቀጥታ ከአስክሬን የዲኤንኤ ምርመራ የማድረግ መብት አላት ማለት ነው። ስለዚህ ከአስክሬኑ ከተቀበረበት የአስክሬኑ ተከፍቶ የዲኤንኤ ምርመራ የማድረግ መብት ይኖራታል ማለት ነው። ነገር ግን ወንድሞቼ ናቸው ከእነሱ ጋር ታይቶ ወንድምና እህት መሆኔን ይለይልኝ ካለች ግን በፍርድ ቤት ትዕዛዝ መሰረት የወንድምና የእህት የዲኤንኤ ምርመራ የምናካሄድ ነው የሚሆነው። እውነት ለመናገር
እንደ ኢትዮጵያ ውስጥ እንዳደገ እንደ አንድ ሀበሻ እንደ አንድ ኢትዮጵያዊ አስክሬን ከፍቶ ዲኤንኤ ማድረግ የሚለው ሀሳብ የእውነት ይረብሻል፣ ይጨንቃል፣ ጥሩ ስሜት አይሰጥም፣ ደስ አይልም። ከዚህ በፊት ከአንድም ሁለት ሶስት እንደዚህ አስመርምረናል። አስክሬን ተከፍቶ ዲኤንኤ ምርመራ እንዲካሄድ አስደርገን እናውቃለን፣ ከምናማክራቸው ሰዎች ጋራ አግዘናቸው ማለት ነው። እና ደስ ይላሉ ካላችሁ ለእኔ ደስ አይለኝም፣ የእውነት ደስ አይለኝም። ባይሆን ደስ ይለኛል፣ ግን ደግሞ አካሄድና ስርዓት ወይም ህግ ስለሆነ ግን በዚህ መንገድ የሚሄድበት ሁናቴ ስላለ ይሄ ፕሮግራም ከመለቀቅ በፊት ከወንድሞች ጋር ቁጭ ብለን እንመካከራለን። ወንድሞች ፈቃደኞች ከሆናችሁ አናውቅም። በዚህ ሂደት ውስጥ የአባትየውን ስም ጠቅሰናል፣ የወንድሞችን ስም ጠቅሰናል። ዲኤንኤ ያላረጋገጠው ወይም ያልፈቀደው ወንድም እህት ናቸው ብለን ልንወስን አንችልም፣ እኛ አንችልም። ግን ይህን ነገር ማጥራት የምትችሉ ደግሞ እናንተ ስለሆናችሁ በቀናነት ቁጭ ብለን ተመካክረን እንደው ከመለቀቁ በፊት ቢሆን የእውነት ነው ደስ የሚለኝ። ይሄ ፕሮግራም ከመለቀቁ በፊት እንደ ፈቃደኞች ሆናችሁ አብረን ቁጭ ብለን ተነጋግረን መፍትሄ ብናመጣ ደስ ይለናል። ካልሆነ ግን ፕሮግራም ስለሆነ የእሷን መብት የማስከበር የስነ ምግባር ግዴታ ስላለብን ወደዛ የምንሄድ ነው የሚሆነው እና ተነጋግረን ቁጭ ብለን ብንፈታው ደስ ይለኛል። አባትሽን በአካል እያየሽው እሱ እኮ አባትሽ ነው እየተባልሽ እያደግሽ አባትሽ አይደለም፣ ዞር በይ ከዚህ ከአጠገቤ ዞር በይ መባል፣ በወንድሞች መመነጫጨቅ፣ መባረር ምን ይሰማል? ስሜቱ እንዴት ነው? በጣም ያማል፣ በጣም ያማል። እንደውም የሰው እንትን ነው እንጂ እኔም እዚህም ደረጃ አልደርስም ነበር። የሰው በቃ አባትሽ እንደዚህ እያለ ለምን ዲኤንኤ አታስመርምርም? የእነሱ ንቀታቸው ማለት ነው። የንቀታቸው ብዛት፣ የብልግናቸው ብዛት በቃ የሰፈሩ ህዝብ በቃ ሂጂ ዲኤንኤ አስመርምር በቃ እንትን በይ። እኔ በጣም ነው የተሰማኝ አባትነት እንትን ማለት ነው። እኔ እናትም አባትም አድርጋ ያሳደገችኝ እናቴ ናት። ለፍታ ቅጠሏን ወገቧ ተሸክማ ጎብጣ ያሳደገችኝ እናቴ ናት። እናት አባት ሆና ግን እሱ አባትነቱን አለማመኑ በጣም ነው የተሰማኝ። እነሱም እያወቁ እህት ወንድም መሆን እያወቁ በቃ በድህነቴ አፍሮ ነው እንትን አለመቀበላቸው ማለት ያማል። እረዳሻለሁ። እንደው አገባሽ